ሰላም ሰላም እንደምንሰነበታችኋለን ውድ የቻናላችን ተከታታዮች ያለን እኛ ደህና ነን። አሁንም ቀጥሎ ያለውን የአማርኛ ፊደል አምጥተንላችኋል። ባለፈ ቀጥለን አምጥተንላችኋል። በደንብ ተከታተሉን። እዚህ ጋር እንደምታዩት የመጀመሪያው አ ነው። አ ኡ ኢ አ ኤ እ ኦ ይሆናል። አሁንም ልክ ባለፈ እንዳለው ከዚህ ጋር በደንብ ማየት አለባችሁ። ለምሳሌ ምንድነው የመጀመሪያው ፊደል ከሁለተኛው ምንድን ልዩነት አለው የሚላቸውን ባለፈ እንዳልናችሁ ሁሉም የአማርኛ ፊደል ሁሉም የሁለተኛው ፊደል ምንድነው ከጎኑ ቅጥል አለው እንዳልኳችሁ። ይሄ ለምሳሌ እንደምታዩት ከዚህ ጋር የመጀመሪያው ምንድነው ይሄ አ ይባላል። ይሄ ሁለተኛው ምንድነው ኡ ነው። እንደምታዩት ከዚህ ጋር ምን አለው ከጎኑ ቅጥል አለው። ሶስተኛዋ ኢ ነች። ኢ ደግሞ ምንድነች ከእግሯ ምንድነው ወደ ቀኝ ሸፈፍ ወይም እግር አላት ማለት ነው። አራተኛዋ ይቺ አ ነች። ከመጀመሪያው ጋር ከዚህ ጋራ በድምጽ ተመሳሳይ ነው፣ በቅርጽ ግን ይለያያሉ። እንደምታዩት ይቺ አራተኛዋ ወደ ግራ ያለው እግሯ አጭር ነች። አምስተኛው ኤ ነች። ይቺ ከእግሯ ቀለበት አለባት። ልክ ባለፈው እንዳልነው ሁሉም የአማርኛ ፊደል የአምስተኛው ፊደል ቀለበት አለው እንዳለው እዚህ ጋርም አለው። ስድስተኛው ፊደል ይሄ እ ነው። ከላይ እንደምታዩት አናቱ ጠመዝመዝ ያለ ነው። የመጨረሻው ፊደል ይሄ ደግሞ ኦ ነው። ይሄ ደግሞ ኦ ምንድነው እንደምታዩት እግሩ ምንድነው ወደ ቀኝ ያለው እግሩ አጭር ነው። ለምሳሌ ከአራተኛው አ ጋር በጣም ይለያሉ። አራተኛው አ እግሩ አጭር ወደ ግራ ሲሆን የመጨረሻው ኦ ወይም ሰባተኛው ኦ ደግሞ ምንድነው ወደ ቀኝ ያለው እግሩ አጭር ነው ማለት ነው። ሌላው ከዚህ ቀጥሎ ያለው ፊደል ማን ነው? ከ ነው። እዚህ ጋር እንደምታዩት ይሄ ከ ኩ ኪ ካ ኬ ክ ኮ ይሆናል። አሁንም ከዚህ ጋር ልክ ከላይ እንዳየነው ይሄ ከ ይባላል ፊደሉ። ልክ እንደምታዩት ሁለተኛው ፊደል ማን ነው? ኩ ነው። ምን አለው ከጎኑ ቀጥላለው ማለት ነው። ሶስተኛው ፊደል ኪ ነች። አሁንም ሶስተኛዋ ፊደል ምንድነው ከእግሯ ወደ ቀኝ ሸፈፍ ያለች ነች ማለት ነው። አራተኛዋ ፊደል ካ ናት። እንደምታዩት ምንድነው ወደ ግራ ያለው እግሯ አጭር ነው። አምስተኛው ፊደል ደግሞ ኬ ነው። ቅድም እንዳለው ከአምስተኛው ፊደል ቀለበት አለው ያለው። ስድስተኛው ፊደል ክ ይመስላል። ይሄ ደግሞ ክ እንደምታዩት ምንድነው ከዚህ ወደ ግራ ካለው እግሩ ላይ ትንሽ ዚግዛግ አለው። የመጨረሻው ይሄ ኮ ነው። ይሄ ደግሞ ወደ ቀኝ እግሩ ያለው አጭር ነው ማለት ነው። ይሄ ስለዚህ ከ ኩ ኪ ካ ኬ ክ ኮ ይሆናል ማለት ነው። ሌላው ከዚህ ቀጥሎ ያለው ፊደል ማን ነው? ነ ነው። በዚህ ጋር እንደምታዩት ይሄ ነ ኑ ኒ ና ኔ ን ኖ ይሆናል ማለት ነው። ስለዚህ አሁንም እዚህ ጋር በደንብ ለመከል ያክል ይሄ እንደምታዩት እዚህ ጋር ነ ነው። ሁለተኛው ፊደል እዚህ ጋር ኖ ነው። ከጎኑ ቅጥል አለው። ሶስተኛዋ ኒ ነች። ከእግሯ ሸፈፍ ያለች አላት እንደምታዩት። አራተኛዋ ፊደል ና ነች። ናችን ትመስላለች። አምስተኛው ፊደል ኔ ነው። እዚህ ጋር አሁን ከእግሩ ቅጥል አለው። ስድስተኛው ፊደል ን ነው። ይሄ ደግሞ ዚግዛግ ነው። የመጨረሻው ፊደል ኖ ነው። ከላይ ቀለበት አለበት ነው። ስለዚህ በዚህ መሰረት ያው ነ ኑ ኒ ና ኔ ን ኖ ይሆናል ማለት ነው። ስለተከታተላችሁን እናመሰግናለን። ቻናላችን ሳብስክራይብ ያደረጋችሁ አማርኛ መማር ለምትፈልጉ ከታች ባለው ስልክ በኢሞ መደወል ትችላላችሁ። እናመሰግናለን።